ይስጥልኝ ዶክተር ቤቴል ነኝ። ዛሬ ላይከን ስክለሮሲስ ስለተባለው በሽታ በትንሹ እናወራለን። ላይከን ስክለሮሲስ የሚባለው የቆዳ በሽታ የተለያዩ የሰውነት አካል ላይ ሊወጣ ይችላል። ከዛም ውስጥ የውጨኛው የብልት ከንፈር ላይ ሲከሰት ብዙ ጊዜ በማሳከክ ታካሚዎች ወደ ሆስፒታል ይመጣሉ። በተደጋጋሚ እነዚህ አይነት የማሳከክ በሽታዎች የፈንገስ ኢንፌክሽን ወይም ደግሞ ሌላ ነገር ተብሎ የመታከም እድላቸውም ሰፊ ነው። ስለዚህ ሰዎች ይህን ቢያውቁት ይጠቀሙታል ብለን ስለምናምን ዛሬ ይህን እናቀርብላቸዋለን። ላይከን ስክለሮሲስ ከቆዳ ከመድረቅ ጋር ተያይዞ የሚመጣ በጣም የማሳከክ ስሜት ያለው የቆዳ ለውጥ፣ አንዳንዴ መወፈር፣ መሸብሸብ፣ መንጣትን የመሰሉ የቆዳ ለውጦች ይዞ ሊመጣ ይችላል። እነዚህ የቆዳ ለውጦች በአግባቡና በሰዓቱ መታከም ይኖርባቸዋል። ከዚህ ተጨማሪ የሚመጡት የቆዳ ለውጦች ከመሸብሸብና ጠባሳ ከመፍጠር የተነሳ አንዳንድ ጊዜ ሰዎች ሲሸኑ የሽንት አወራረዱ አቅጣጫውን እስከ መቀየር ድረስ ይሄ የሽንት መውጫ ቱቦ ጋር የተጎዳ ቆዳ ሲኖር ሊከሰት የሚችልበት አጋጣሚ ላይከን ስክለሮሲስ ከድርቀቱና ከማሳከኩ አልፎ ብዙ ሲታከክ የመድማት የተለያዩ ጠባሳ የመፍጠር አልፎ ቁስል ሊያመጣ ይችላል። እንደዚህ አጋጣሚዎች ሲኖሩ ብዙ ጊዜ ከመረመርን በኋላ አንዳንዴ ተጨማሪ ሌላ በሽታ አለመኖሩን ለማረጋገጥ ባዮፕሲም ልንወስድ እንችላለን። ብዙ ጊዜ የሚያሰጋን እነዚህ ከቆሰሉ የካንሰር ምልክት ሊሆኑ ስለሚችሉ በባዮፕሲ ተወስዶ መረጋገጥ ይኖርበታል ማለት ነው። ከዛ ውጭ ግን ላይከን ስክለሮሲስ በቀላሉ ሊታከም ይችላል፣ ግን በጣም ረዥም ጊዜ ክትትልና የሐኪም እይታ ይፈልጋል። ይሄም የሚያስፈልግበት ምክንያት ምንድን ነው? ላይከን ስክለሮሲስ በቆየ ጊዜ ወደ ካንሰር የመቀየር እድል በጣም ከፍተኛ ሊሆን ይችላል። ላይከን ስክለሮሲስ ለሴቶችም ለወንዶችም ሊከሰት ይችላል። እዛ አካባቢ ያሉ ቆዳዎች ላይ እነዚህ አይነት ለውጦች ሲመጡ ሕክምና ክትትል ማድረግ አስፈላጊ ይሆናል። የመጀመሪያ ደረጃ ሕክምናውን ስናይ በቅባት መልክ የሚደረጉ ሕክምናዎች አሉ። እነዚህ ቅባቶች ስቴሮይድ ይኖራቸዋል። እንደየ አስፈላጊነቱ የምትቀቡበትን ቀንና መጠን ሐኪሞቻችሁ ይነግሯቸዋል። ከዛ በኋላ ግን ለረዥም ጊዜ በጣም መጠኑ መቀነስ ይኖርበታል። በደንብ ከዳነ በኋላ የሚያስፈልገው ነገር ቢኖር ያንን የቆዳ ክፍል በደንብ በአግባቡ በሚያስፈልጉ ቅባቶች እንዲወዛ ወይም እንዲለሰልስ ማድረግ ነው። ቫዝሊን፣ አኳፈር የመሳሰሉ ቅባት አይነቶችን መጠቀም ይቻላል። ከዛ ውጭ ግን ህክምናው ጋር በክትትል ላይ ያሉ ተደጋግሞ የሚመጣ ከሆነ ሁልጊዜም ናሙና መውሰዱና መመርመሩ አይከፋም። ከዛ ውጭ እነዚህ ቅባቶችን ከመጠቀም ውጭ ደግሞ ኢሪቴት ወይም ደግሞ ያንን ሊያባብስ የሚችሉ ሳሙና፣ የቅባት ውጤቶችን ማስወገድ ተገቢ ነው። እነዚህን ካደረጋችሁ ብዙ ጊዜ መከላከል የሚቻልበት መንገድ ይታያል። ጥያቄ ካላችሁ ታች በኮመንት ሴክሽን አስቀምጡልን። ቸርን ሰንብት።